Certainly not the sin to their charge. እንግዲህ በእምነት ከጸደቅን በእግዚአብሔርም ዘንድ በጌታችን በኢየሱስ ክርስቶስም ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔርም በክብር ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተና፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ሮሜ ምዕራፍ 5 ከቁጥር 1 እስከ 4። እርሱ በመከራችን ሁሉ ያጽናናናል። ስለዚህ እኛ ራሳችንን በእግዚአብሔር በምናጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4። ያለፈውን ክፍል ዝግጅታችንን እንደተከታተላችሁ ተስፋ እናደርጋለን። ዛሬ ቀጣዩን ክፍል እንዲህ አዘጋጅተን ይዘንላችሁ ቀርበናል። ከዝግጅቶቻችን በብዙ እንደምታተርፉ እርግጠኞች ነን። አብራችሁን ቆዩ። መልካም ቆይታ። የፈለገ ነገር ቢሆን እየጸለየ ነው ሰው መሞት ያለበት እንጂ አዳራሽ ልዘጋ አይገባም የሚል አቋም አለኝ። ስለዚህ በዛ ምክንያት ከነዚህ ሰዎች ጋር ተገናኘንና ቡድን ፈጠርን። እዚህ የሚጸልይ ኢሳቱን የሚጠራ የተሰበሰበውን ህዝቡን የሚጠራ ከነዚህ ልጆች ጋርና አሁን የነበረው መስፍንን ጨምሮ ነህሚያ ጸሎት ቡድን የሚል አቋቋመና ጸሎት ተጀመረ ማለት ነው። በአጭር ጊዜ ነው ብዙ ሰው ይመጣ ነበር። በጣም የሚገርም የእግዚአብሔር ስራ ይሰራ ነበር። ባለፈው እንደነገርኩ ስቴጆቹም እንደዚህ አልነበሩም፣ አዳራሹም እንደዚህ አልነበረም። የድሮ ጣውላ ስቴጅ ቋቋ የሚል የሚጮህ ነበርና እዛ ውስጥ ያለን ነው ይታወቀን እና ረጅም ጊዜ እኔ ማስተምር ነበር። የአርብ ጸሎት ይደረጋል፣ ረጅም ጊዜ እንጸልያለን፣ እግዚአብሔር ይናገረን ነበር። 2013ን በዛው እየመጣን ያለ ነው። ወዲያው የሚስዮን ዲፓርትመንት እንዲሁም ኳየር ውስጥ ሄኖን የሚባል ኳየር ውስጥ አለ። እዛ ውስጥ ጆይን ማድረግ ውስጥ ገባው ማለት ነው እና በተለይ የአውትሪች ውስጥ እንደገባ እኔ ቀድሞ ካንመጣሁበት የወላይታ ሶዶ ማህበረ ምዕመናን ሽማግሌ ጸሐፊ ነበርኩና እዛ ላይ የሰራሁትን ታሪክ ባክ ስትሪ አይተው ሊሆን ይችላል ወደዛ እንደገባ አደረጉኝና እንደዛ እያለ አገልግሎቱ ቀጠለ። አሁን ያለበት ደረጃ አለን ማለት ነው። ስለ ማህበራዊ መስራዊ ታሪክ ሲነሳ የተጻፉና ያልተጻፉ ነገሮች አሉ። እንግዲህ አፍ በአፍ የሚወራ ነገር አለ፣ ደግሞ በጽሁፍ ያለ ነገር አለ። ያልተጻፈ ነገር እንደምለው ከ1949 ተብሎ በአፍ የሚነገር ነገር አለ። የተጻፈ ነገር ግን ከ1954 ጀምሮ እንደሆነ ነው። ያው በዛ ጊዜ ጅማሮ ያ እንደሆነ ይነገራል። ምናልባት ወንጌልን ከማዳረስ ጋር የተያያዘ ከሆነ እስከ 19 እኔ ሻሸመኔ ከመላከ በፊት እዚህ ከተማ ውስጥ ዳቶ ላይ አንድ አሁን ኮንግሬሽን ያለች እና እንደ ሞግዚት ያንን ቦታ ታገለግል ነበረች። እቺ ማህበር ነበረች። እሱ ያው ከሰባዎቹ ጀምሮ ነው። ከዛ በኋላ ያው በከተማ ውስጥ ወንጌል የማሳይ ስለቀደም እንዳልኳችሁ ኳየር ውስጥም እያገለገልን ወንጌልን ስለምናሰራጭ ከተማ ውስጥ ያው አስቸጋሪ ቢሆንም ያው ወንጌል የማሳይ ስራ ይሰራ ነበር። እንግዲህ ከማድረስ አኳያ ከዛ ይፋ የሆነ የስብከት ጣቢያ ስለተጀመረው በ1987 ቀደም እንዳልኳችሁ ወደ ሻሸመኔ
እዛ ሻሸመኔ ከተማ በጣም አስቸጋሪ ስለነበረ በእኛ ጊዜ በጣም አስቸጋሪ ከሚባሉ ከተሞች አንዱ ነው ሻሸመኔ ከተማና እዛው በ87 ተጀመረ። ከዛ እያለ እኔ ከዛው ወጥቼ እዚህ ከመጣሁ በኋላ ሻሸመኔ እያለው አርሲ ነገሌም ገጠር አንድ ጎርቢ የሚባል ገጠር ከተማ ገጠር ላይ እዛም ጀምረ ነበረ። እነዚህ ስመለስ የአርሲው ነገሌን የዚች ማህበር መሪዎች ይዞ የማስከድ እንትኑ በደንብ ስላልታየኝ ለታቦር ኮንግረስ ማህበር ምን አስረከብኩ ያንን እና ታቦሮች የአርሲውን ጠቅልለው ማስከድ ጀመሩ። ከዛ በፊት ግን በ1989 ዓመተ ምህረት ከዚች ማህበር ታቦር ራሷን ችላ ወጣች። በ1989 የተደረገው ጠቅላላ የማህበራ ጉባኤ ባደረገው ውሳኔ ታቦር ኮንግሬሽን ከዚህ ራሷን ችላ ወጣለች። ግን ስትወጣ እዛ ቦታ 10,000 ካሬ ቦታ የተመራችው እቺ ማህበር ናት ለታቦር። ከዛ በኋላ በወቅቱ በ80,000 ብር አንድ ህንፃ የአምልኮ ህንፃ ሰርታ ሰጠች። ከኋላ ያሉ ቢሮዎችንም ጭምር ሰርታ ሰጠች። ደግሞ እዛ ለሚሰራው የወንጌል ስራ ወንጌላውያን አሰልጥና አሁን ቄስ ሽፈራው ፈለቀ የሚባለው ሀገር ውስጥ የለም ውጪ ነው ያለው ሰምነሪ እንዲማር ተደርጓል። ወንጌላዊ ወንድሙ ማቴዎስ የሚባል አሁን ሀገር ውስጥ የለም ውጪ ነው ያለው። እነዚህ ሁለቱን አገልጋዮች በማሰልጠን እዛ እንዲሰማሩ አድርጋለች እና ቦታ በመመራት የሚያስፈልግ ነገር በማሟላት አገልጋዮችን አሰልጥን በመስጠት የታቦርን ስራ አደራጅታ የሰጠችው እቺ ማህበር ናት በወቅቱ። ስለዚህ ከዛ ሻሸመኔ እያለ ከዛ አጄ አርሲ ነገሌ ከዛ አጄ እየተባለ ከዛ ወንድ ኮሻ እየተባለ ከዛ እዚህ አርሲ ውስጥ ጨለቃ አንድ እየተባለው አሉ እንደዛን ያለ ቀጠለ። ሂደቱን አላውቀውም በጊዜው ሆነ። ግን ምንድነው እኛ አልመሰረትንም ያንን ቦታ ጠንካራ ስላልነበረ እኛ ያንን ቦታ አሳድገን ራሱ እንድችል እንድናስደርግ በጊዜው የነበረው የሲኖዶሱ መሪዎች ለእኛ ሰጠው ኃላፊነት እንድናሳድግ እንጂ እኛ አስበን አልመን እንደ አውትሬጅ የጀመርነው ቦታ አይደለም። ስለዚህ ነው ሞግዚት ያልኩበት ምክንያት እና የዛ ወንጌላዊ ደሞዝ እኛ እንከፍል ነበር፣ እቺ ማለት ይከፍል ነበር። ስለዚህ እኛ አስበን አቅደን አውትሬጅ ብለን ያልጀመርነው ስለሆነ ሲኖዶሱ ባዳ የሰጠን ስለሆነ ለዛ ነው ሞግዚት ያልኩት። ምናልባት አያት የሚሉ አንዳንድ ጊዜ ከዚህ ማህበር የወጡ ማህበራን ለምሳሌ ታቦር ከዚህ ወጣለች፣ ከዛ ከታቦር ደግሞ ቤቴል ሆጋኔ እያሉ ይሄዱ እንደዚህ ያሉ እነዛ እንደ አያት ብለው የሚጠሩ ያ ይመስለኛል ባጭሩ ነው። ወንጌል ያልደረሰባቸው አካባቢዎች ላይ በማቀድ አገልጋዮችን በማሰልጠን ማሰማራት እዛ ቦታ ከተማ ውስጥም ደግሞ ወንጌል እንዲዳረስ ከተፈለገ ሰዎችን በማደራጀት በማሰልጠን ወንጌል እንዲያሰራጩ ማድረግ እና በተለይ ወንጌል ያልደረሰባቸው ቅድም አርሲ ላይ ሙስሊም ኤሪያ ላይ ያው ሰዎችን በመላክ እዛው አካባቢ የተለያዩ ዘዴዎችን በመጠቀም ስብከት ጣቢያ መክፈት ማደራጀት ስራ ነው። ይሄ ነው በአብዛኛው እንግዲህ የተጠቀምነው። ማሰልጠን፣ ማቀድ፣ ከዚያ በኋላ መላክ፣ ከዛ እዛ አገልግሎት መስጠት፣ ራሳቸውን ሲችሉ ኮንግሬሽን አድርጎ መልቀቅ። እግዚአብሔር ይባርክ። በማህበረ ምዕመናኗ እቺ በታሪክ ደረጃ ምናልባት ሰምተህ ሊሆን ይችላል። የሐዋሳ እናት ማህበረ ምዕመናን እናት የምትባለው የትክክለኛ ስሟ እናት አለም ሐዋሳ ማህበረ ምዕመናን ነው የምትባለው። ምክንያቱም በምድሪቱ በዚህ አካባቢ ላይ ቀደሚያ ከሷ ውጪ መካነ ኢየሱስ የመጀመሪያዋ ስለሆነች የሐዋሳ መካነ ኢየሱስ ማህበረ ምዕመናን ነው የምትባለው። እናት የምትባለው እዚህ አካባቢ ላይ የሚገኙ ከ30 እና 31 32 አሁን ደርሰዋል እነሱን የወለደች ስለሆነ ነው። ማህበሯ እኔ አገልግሎቱ ስገባ ዝም ብዬ የማዳምጥ የነበረው የሚመኑ ልብ የቱ ጋር ነው ያለው፣ ምን ይፈልጋል የሚመኑ የትኛው አገልግሎት ላይ ነው ትኩረት የሚያደርገው የሚለው ነገር ስንሰማ ሳዳምጥ እንደ አገልጋይም ሳየው
የዚህ ማህበር አብዛኛው ከቀደመ ታሪክ ጀምሮ መትከል፣ ቤተክርስቲያን መትከል፣ ምዕመናን ማምጣት፣ ራሷ መስፋት አይደለም ማምጣት፣ ወደ እግዚአብሔር ማምጣት የሚለው ነገር ከቀድሞ ታሪኳ ጨምሮ ያሳያል። እንግዲህ በታሪክ እንደምታየው 10 ምናምን ሲኖዶሶችም ከዚሁ ነው ተወልዶ የወጡት። ከ1940ዎቹ መጨረሻ ጀምሮ ለዚህ ምድር የሐዋሳ መባረክ ለብዙ ነገሮች ምንጭ የሆነች ማህበር ስለሆነች፣ ስለዚህ የማህበሯ ልብ እና ፍላጎቷ ምን ላይ ነው የሚል ነገር አስባለሁ። አብዛኛውን ጊዜ ስንመለከት የህዝቡ ልብ አውትሪች ሲባል ወዲያው ነው የህዝቡ ልብ የሚወጣው። ስለዚህ ዛጋ መሰራት አለበት የሚል ሀሳብ ነበረና አብሮኝ ከሚያገለግሉ ሰዎች ጋር እንጸልይ ነበር። እንዴት ብናደርግ ይሻላል? ከታቦር መካኖስ ከታቦር ማህበራን ጨምሮ የወጡ ልጅ የተወለዱ እንዳሉ ግን ከነሱ ጋር እቺ አያት ማህበር እኩል የምትሮጥበት ስብከተ ጣቢያዎች የት የሚል ነገር እናስብ ነበርና ከሲኖዶሱ ጥያቄ ያቀርቦ ነበር። ስለዚህ ከዚህ ከኛ ከደቡብ ማዕከላዊ ሲኖዶስ ጋር በጋራ በመሆን ውጫሌ አካባቢ ላይ አንድ ስብከተ ጣቢያ አለ። ስለዚህ ሚስዮናዊ ወደዛ መላክ የሚል ሀሳብ ነበር። ከአካባቢው የተገኘ ሚስዮናዊ የመደገፍ በተለይ ይሄ የአካባቢ ላይ ምንድነው መሰራት አለበት የሚለውን ስናስብ አብዛኛውን ጊዜ የማህበራ ልብ ያለው ወንጌል ተዳረሰበት በተለይ ከእስልምና ጋር እና ከሌሎች ሃይማኖቶች ጋር ወዳሉበት ልባቸው በጣም ያመነዝን ስለነበረ በጣም እንጸልይ ነበርና እዚህ አርሲ አካባቢ መንቀሳቀስ፣ ቀድሞ የነበሩትን ማውጣት፣ እንደገና ሌሎች ስብከተ ጣቢያዎችን ማደራጀት፣ ከዛ ደግሞ ስንቀጥል ደቡብ ላይ በጣም ልዩ ትኩረት አድርገን መንቀሳቀስ እንዳለብን ይነሳ ነበረ። ስለዚህ የመጀመሪያ ምርጫችን ሀላባና ስልጤ ዞን መንካት መዳሰስ የሚል ሀሳብ ተነስቶ 2015 ጀምሮ 14 አጋማሽ ጀምሮ በእግዚአብሔር ፊት ረጅም ጊዜ ጸሎት ነበረ። በዚህ መሃል ነው እዚህ ምዕራብ አርሲ አካባቢ ሻሸመኔ ወረዳ ላይ ጨለላቃ የሚባል ስብከተ ጣቢያ አለ። እሱ ረጅም ዘመን የቆጠረ ኦልሞስት ከ15 ዓመት አካባቢ የቆየ ግን ማህበሯ ላይ በደንብ ባለመሰራቱ ራሱን ችሎ ሊወጣ ያልቻለ ደከም ያለ ስብከተ ጣቢያ አለ። ከሱ ቀጥሎ ደግሞ ዳሌት የሚባል ስብከተ ጣቢያ አለ። እነዚህ ስብከተ ጣቢያዎችን በአጭር ጊዜ ወደ ማህበር ማሳደግ የመጀመሪያው አካባቢው ምንድነው የአካባቢው ኢንተረስት የሚለው ነገር ማግኘት፣ የዙ ፍላጎት ምንድነው፣ ማህበራዊ ፍላጎት ምንድነው፣ ኢኮኖሚያዊ ፍላጎት ምንድነው፣ ወንጌል ለማዳረስ በምን መሄድ አለብን የሚል ሀሳብ አለ። እሱን ጥናት አቅርበናል። ከዛ ቀጥለን ደግሞ ሁለተኛው ፌዝ ያልናቸው ሀላባና ስልጤ ላይ መሄድ ምንድነው ማድረግ አለብን፣ እኩል ነው ስናስኬድ የነበረውና ጨለላቃውን ስብከተ ጣቢያውን ማደራጀት፣ ምዕመናኑ እንዳይሄድ ማድረግ በመንፈሳዊም በሚታየው ነገር። ስለዚህ የሚታየው ህንፃው ማቆም፣ ሌሎች መማሪያ ክፍሎችን ማዘጋጀት፣ አገልጋዮችን ማጠናከር፣ ምዕመናን ወደ እግዚአብሔር እንዲመጡ ማድረግ፣ የወንጌል ስራዎች እንዲሰሩ ማድረግ፣ መንፈሳዊ ነገር የቤተክርስቲያኗን አስተምህሮ እንዲከተሉ ማድረግ፣ ካለው መንፈሳዊ ስርዓት የሚወጡበትን ማስኬድ የሚል ነው። በዛው ጎን ደግሞ ዳሌት የሚባል አካባቢ አለ። የማህበሯ መሬት ነበረ በተለያዩ ምክንያቶች ከእጇ ይወጡ። ስለዚህ ጨለላቃም ጨምሮ የመቃብር ስፍራ በተለያዩ በአካባቢ ባለው ተጽዕኖ ተከልክለው በግዢ የተወሰደ ግን የተከለከለ አለ። እሱን ከመንግስት ጋር ሆኖ በእጃችን ማድረግ። ስለዚህ አሁን እዛ አካባቢ ላይ በጣም የሚገርም የእግዚአብሔር ስራ እየተሰራ ነው ያለው። ህዝቡ በየጊዜ ይሄዳል፣ የወንጌል ማህበረተኛው ይሄዳል፣ ይጎበኛል፣ የወንጌል ስርጭት ይከናወናል፣ መንፈሳዊ ስራ ይሰራል። በደግሞ ግንባታ ደግሞ በአስተዳደር ጉባኤ በኩል እየተገነባ ነው ያለው። ዳለቲን በተመሳሳይ መሬት የማስመለስ ስራ እየሰራ ነው ያለ ነው። በጎን ደግሞ የስልጤ አካባቢ ላይ ያለውን ወንጌል ስርጭት ለማካሄድ ምንድነው እንደ አንድ የጥሩ ጥቅም አድቫንቴጅ የወሰድነው የደቡብ ኢትዮጵያ ክልል ፈርሶ ወደዛ መሄድ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ስልጤ ላይ ተደጋጋሚ ስራ መስራት እየፈለገች ከእጇ የሚያመልጡ ስራዎች ስለነበሩ ያ መረጃ በደንብ አለኝ እኔ ጋርና እሱን ለማስቀጠል የደቡብ ኢትዮጵያ ክልል ፈርሶ ማዕከላዊ ክልል ወደዛ ሲገባ ከዚህ የሚሄዱ የመካነ ኢየሱስ አባላት ነበሩ በመረጃ ደረጃ የታቦር፣ የአዲስ ከተማ፣ የሌሎችም። ስለዚህ እነሱን አባላትን መያዝ በሚል ነው እኛ እንቅስቃሴ ያደረግነው። ከዛ በኋላ ሚሽነሪ ጠራን፣ በማስታወቂያ ቀጠርን፣ ሚሽነሪ ወደዛ ልከናል። አሁን አንድ ሚሽነሪ እዛ አለ። ስለዚህ ምንድነው ማድረግ የፈለግነው ሰዎች ወይ እግዚአብሔርን ወንጌል ነግረናቸው እስኪመጡ ድረስ የኛ የመካነ ኢየሱስ አባላት ብክነት ውስጥ መግባት የለብንም የሚል ሀሳብ ነበረ። በመግባባት ደረጃ ነበር። ምክንያቱም እናት ነን፣ ለታቦርም እናት ነን፣ ለአዲስ ከተማም እናት ነን፣ ሰዎቹ ሁሉ የኛ ናቸው። ስለዚህ እነዚህ ሰዎች እዛ ጋር ስቶር ማድረግ አለብን የሚል አቋም ኖሮን እግዚአብሔር ረዳን። አሁን 1 ዓመት አልፎናል።
ምእመናኖችን የማግኘት ስራ እየሰራ ነው ያለነው። አዳዲስ ነፍሳት የመመስከር ስራ እየሄድን ነው ያለነው። አሁን የቀረ ነገር ቦታ ግዢ ተፈጽሞ ስልጤ ወራቤ ከተማ ላይ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የአምልኮ አዳራሽ ለመስራት የሚያስችል እንቅስቃሴ ላይ ነው ያለነው። ነፍሳት አሉ። ስለዚህ እሱ ላይ ነው ያለነው። ጥሩ ነው ያልከው። የመጀመሪያው ሪሶርሷ ህዝቧ ነው። ህዝቡ ነው የሚሰራው። በመጀመሪያ ያው ገንዘብ ብቻ ሳይሆን በጸሎት ይሰራል። ሰው መጸለይ አለበት። በእግዚአብሔር ፊት ይህ ስራ እንዲንቀሳቀስ መጮህ አለበት። እሱ አለ፣ ይጸለይበታል። ሁልጊዜ የትኛውን አቅጣጫ ብንከተል የሚል ነገር ሁልጊዜ እናነሳባለን። ሀሳቦችን እርስ በርስ ሼር እንደራረጋለን። ሁለተኛው ግን የስልጤ አካባቢ ላይ የሚሰራው የወንጌል ስራ እንደዚሁ አሁን እኛ እንደምናስበው አይደለም። ሐዋሳ አካባቢ ላይ እንዳለ አይደለም። በደንብ ስለምናውቀው ማለት ነው። ምክንያቱም የመንፈስ ውጊያ ስለሆነ በነገር ላይ እኛ ለመግዛትም ለመከራየትም አተናል። ቤት ለመከራየት በብዙ ገንዘብ እንኳን ተከራይተን ለማምለክ ተከልክለናል። ለግዢ ተከልክለናል። ብዙ ነገር አድርገን። ስለዚህ የፕሮቴስታንት ሃይማኖት እዛ ምድር ለመንቀሳቀስ የሆነ የእግዚአብሔር ጣልቃ ገብነትና ቁርጠኝነት ይፈልጋል። ስለዚህ የሐዋሳ እናት ማህበር ገብታለች። ስለዚህ አንድ ስለገባች በፍጹም አትወጣም የሚል አቋም በሚመኑ ዘንድ በአስተዳደር ጉባኤ ዘንድ እንዲሁም ደግሞ እዚሁ የኛ ሲኖዶስም ጭምር አለ አቋም አለ። ስለዚህ ሁለቱ ሲኖዶሶች የማገናኘት ስራ አድርገናል። ከሁለቱ ሲኖዶሶች አልፈን ደግሞ የኢትዮጵያ ወንጌላዊት ቤተክርስቲያን ዋናው መስሪያ ቤትም ጉዳዩን እንዲያውቀውና ከኛ ጋር አብሮ እንዲሰሩ የማድረግ ስራ ሰርተናል። አሁንም እየቀጠልን ያለ ነው። ቡታጅራና አካባቢ ላይ የተወሰነ የወንጌል እንቅስቃሴ አለ በመካነ ኢየሱስ ደረጃ። ያንን እሳት ወደ ስልጤ አካባቢ የበለጠ አስፍተን ለመሄድ ብዙ ስራ መስራት ስለሚጠበቅብን ፈንድ ራይዝ የማድረግ ሰዎቹ ጋር ጀምረናል። ውጭ አካባቢ ያሉ ድርጅቶችንም ግንኙነት ለማድረግ ግለሰቦችን ግንኙነት የማድረግ በተለይ አዲስ አበባ አካባቢ ይበልጥ ሊያግዙን የሚያስቡ ሰዎች የማግኘት ስራ ሰርተናል። አዲስ አበባ ሲኖዶሶችንም ለማግኘት ሞክረናል። ስለዚህ የበለጠ ደግሞ ፈንድ ራይዝ የማድረግ ስራዎች ይሰራሉ። ስለዚህ ሊያግዙ ከኛ ጋር አብሮ ሊሰሩ የሚፈልጉ ወራቤና ስልጤ አካባቢ የሚገኘውን የወንጌል ስራ አብሮ ሊሰሩ የሚፈልጉ ሰዎች ቢያግዙን ከኛ ጋር ቢሆኑ እጃቸውን ቢዘረጉ ዛሬም አብሮን እየሰሩ ያሉ ሰዎች አሉ። ደስ ይለናልና ያው በዚሁ አጋጣሚ ጥሪ ለማቅረብ ፈልጋለሁ። ማህበራዊ ነገር ላይ እንግዲህ ሰዎች ጌታን ተቀብለው ወደ ጌታ ሲመጡ ካልተገባ ስፍራ ሲመጡ ሌባ የነበረ ሰው ወደ ጌታ ሲመጣ ያው አንዱ ማህበራዊ ቀውስ መቀነስ ነው ብዬ ነው የማስበው እንዲሁ ሳስበው። ስለዚህ ሰዎች ወደ ጌታ ሲመጡ ጥሩ ዜጋ ሆኖ ሲፈጠሩ ማህበራዊ ቀውሶች ይቀንሳሉ ብዬ ነው የማስበው። አንዱ እሱ ነው። ትልቁም ነው ብዬ ነው የማስበው እኔ። ሰው ወደ ጌታ ሲመጣ ህይወቱ ሲቀየር ተያይዞ እዛ አካባቢ ያለው ቀውስ እየቀነሰ ሲመጣ አንዱ ነው። ሲቀጥል ያው ከወንጌል ጋር ተያይዞ ቤተክርስቲያናችን እንደምታውቀው ሁለንተና አገልግሎት ነው ያው የምትከተለው። ስለዚህ ለህብረተሰቡ ምን ያስፈልጋል የሚለው ጉዳይም ያው በየጊዜው ይደረጋል። ለምሳሌ ያህል አንዳንድ ፕሮጀክቶችን በመቅረጽ አሁን ለምሳሌ እዚህ ግቢ CHC የሚባል እንትን አለ ቺልድረንስ ሆፕ ቼስት የሚባል አለ እና ሲጀምር በ2000 በቅርብ ነው የጀመረውና 6 አካባቢ ነው የጀመረውና 150 ህጻናትን በመርዳት ወደ 90 የሚሆኑ ወንድና ሴቶችን ደግሞ በማደራጀት ድህነትን ለመቀነስ በመቆጠብና አንዳንድ ነገር በመስራት እዚህ ከተማ ደግሞ የውሃ እንትኖችን በማስቆፈር እና ሱቆችን ከፍቶ በመስጠት እንዲህ ነገሮች ያው ተሰርቷልና እንዲሁም ደግሞ ከቀበሌ ጋር በመተባበር ቤት የቀበሌ ቤት አርጅቶባቸው እንትን ያሉ ሰዎች እነሱን ቤታቸውን በማደስ ያው ታቅዶ ነው እሱ። አንዳንድ ጊዜ ደግሞ በጣም ምንም የሌላቸው ከሆኑ ደግሞ ሰርተው በመስጠት ማለት ቀበሌ ቦታ ሰጥቶ
ቤቱ የቀበሌ ነው የግለሰቦቹ ሳይሆን ግን ሰርቶ በመስጠት ለታሰሩ ሰዎች ደግሞ አልባሳትን ወንጌል ከመስበክ ጋር በማደል እንዲሁም ደግሞ በበዓላት ለሰዎች ግብዣ ሁሉንም በመጥራት እንዲህ በማድረግ በኤችአይቪ/ኤድስ በምድሪቱ በጣም ተስፋፍቶ በነበረበት ጊዜ እንደውም ትልቁ እኛ ሙስሊም ኤሪያ ወንጌል ስነ ስርዓት የጠቀምበት መንገድ እሱ ነው። አሁን አጄ ላይ እዛ ከወረዳ ከቀበሌ ከሙስሊም ከኦርቶዶክስ ከሁሉም የተውጣጣ ከየድሮች የተውጣጣ ሰው በማሰባሰብ ስልጠና በመስጠት ሰው ራሱን እንዴት አድርጎ መጠበቅ እንዳለበት እና እነዚህ ነገሮች ናቸው ማህበራዊ ብዬ የማስባቸው። ቀጠናዊ ንግድ ትስስር የሚባል ሚኒስትር አለ። እዛ ገብረመስቀል ጫላ የሚባል አንድ ሰው ነበር። እሱ አሁን የደቡብ ክልል ብልጽግና ጽሕፈት ቤት ኃላፊ ሆነው ወደዚህ መጥተዋልና እሱ አሁን የዚህ የኛ ባል ነበረ በመንግስት ደረጃ ነው። ሌሎችም በፓርላማ በተለያየ ቦታ ገብቶ በመንግስት ከፍተኛ ስልጣን ያሉ ሰዎች አሉ። እዚህ ከተማም በከተማ አስተዳደር በሲዳማ ዞንም ውስጥ ምክትል አስተዳዳሪ እንዲናዩ ውስጥ የገቡ ሰዎች በፖለቲካ ውስጥ ያሉ አሉ። በመንፈሳዊም ውስጥ አሉ። በዓለም አቀፍ ደረጃ አሁን ወንጌላዊ ወንድሙ ማቴዎስ አልኳችሁ የዓለም አቀፍ ሚስዮን ማህበር አስተባባሪ ነበረ። ቄስ ብርሃኑ ኩማሎ የሚባል አሁን አሜሪካን ውስጥ ያገለግላል። ቄስ ማርቆስ ሀደረው የሚባል አሁን አዲስ አበባ መካነስ ውስጥ ያገለግላል። አቶ ጌዲዮን ሲሚባል ራሱ እዛ አዲስ አበባ መካነስ ውስጥ አቃቤ ንዋይ ነበር። አሁን ተርም ጨርሶ እንደሆነ አላውቅም። አቶ ጌቱ ኢሳያስ የሚባል ራሱ እዛ ውስጥ አሁን ኳይር ውስጥ ያገለግላል እዛ አዲስ አበባ መካነስ ውስጥ። እንደዚህ አሉ የተለያዩ ያሉ። ቄስ ዳዊት ዮሐንስ የሚባል አሁን ቦሌ መካነስ ውስጥ ቄስ ሆኖ ያገለግላል። ማስታወሳቸው እነዚህ ናቸው። ታንኪዩ። እኛ የመጀመሪያው ምናልባት እኔ በወንጌል አገልግሎት ስልጤና በዛ አካባቢ በነበረ ልምድ እንዳልከው የወንጌል ስራ በራሱ በብዙ ችግሮችና ቻሌንጆች መካከል የሚያልፍ አንዱ ስራ ነው። ወንጌል ብቻ ለማንኛውም ስራ ቻሌንጅ አለው። ምንም የተለየ ነገር አለም። ሰዎች የተለየ ማመናፈስ አይጠበቅብንም። ሁለተኛ እኛ የምናወራው የእግዚአብሔር መንግስት ነው። ስለዚህ ከዚህ ዓለም ጋር ተቃርኖ አለው። ሁልጊዜ ተቃርኖ እስካለ ድረስ ተቃርኖ ለማሸነፍ ደግሞ ጥረትና ጦርነት ይጠበቅብናል። በእርግጥ አንድ ቦታ አልጋ ባልጋ ሆኖ አይደለም እየሰራን ያለ ነው። አሁን ያለንበትም እየሰራን ያለ ነው አልጋ ባልጋ ሆኖ አይደለም። በጣም ብዙ ቻሌንጆች አሉ። ውጭውን ስትል ውስጡ የምታጣበትም ጊዜ ይፈጠራል። ስለዚህ አሁን ለኛ እንደ አንድ ቻሌንጅ የነበረው የመጀመሪያው ነገር የውስጣዊ ቻሌንጅ ነበረን። የውስጥ ቻሌንጅ ምንድነው? አብዛኛው ቸርች በአሁኑ ሰዓት አይተው ከሆነ የራሱን ህንፃ ማደስ፣ የውስጥ ጉዳይ መሳሪያ መግዛት፣ ኪቦርዶችን የተለያዩ ዲኮሬሽኖች ላይ ትኩረት የሚያደርገው። ስለዚህ እኛ ጋር ያ ፊሊንግ አለን። የኛን ቸርች ለምን አንሰራም አናድስም ህንፃ ለምን የሚል ነገር አለ። አውትሪች ደግሞ ለማድረግ ወንጌል ስርጭት ይዘህ ስትወጣ፣ ስብከት ጣቢያ ስትወጣ ይሄን ቆርሰ ነው የምትሄደው። ስለዚህ ይሄን ማሸነፍ ይጠይቃል። ይሄ ቀላል አይደለም። እንዲሁም በየትኛው ማህበር ላይ አለ ብዬ የማስበው ነው። በሁሉም ቸርቾች ላይ ቀድሞም የገጠመን እንደዚህ አይነት ነገሮች አሉ። መጀመሪያ ውስጥ እንስራ የሚሉ ነገሮች ያጋጥማሉ። ስለዚህ ይሄንን በእቅድ ማስታረቅ ይጠይቃል። በእቅድ ሁለተኛ ከጥሪ አንጻር የተጠራነው ለምንድን ነው እዚህ ምድር ላይ ያለ ነው ከሚለው አንጻር፣ እንዲሁም ደግሞ ቀድሞ አባቶች እንዴት ነበር ሲሰፉ የነበረው። ቀድሞ አባቶች እቺ አንዲት እናት ማህበር ይሄ ሁሉ የወለደችው ህንፃዋን ያደሰች አልነበረም። ስለዚህ ያን ኤክስፒሪየንስ ከአባቶች ጋር እየወሰድን እግዚአብሔር ይረዳን ያለ ነው። ሌላኛው ውጫዊ ቻሌንጅ ነው። ይሄ ውጫዊ ቻሌንጅ በጣም አስቸጋሪ ነው። የውስጡን እንዴት ማድረግ ታልፋለህ፣ ግን የውጭው በጣም አደገኛ ነው። አንዳንዱ በፖለቲካ ይመጣባል፣ ስራ እንዳትሰራ ያደርጋል። በፖለቲካ ይመጣባል ማለት ምን ማለት ነው? አንዳንድ አካባቢ ላይ ስሙን መጥቀስ ባያስፈልግም የኢትዮጵያ ህገ መንግስታዊ እንዲሁም የህግ አተገባበር የለም።
በእነሱ አካባቢ ባለው ባህልና በምናምን ነው የምትተዳደረው። ስለዚህ አምልኮ ቤት ፈልገን መሬት ትከለከላለህ። እንዳትጸልይ ገና አንተ ጸሎት ስትሄድ ድንጋይ ወረወረባል፣ ይፈነክቷል፣ ይቀጠቅጡሃል፣ ወንጌል ሰበከ ተብሎ ይመቷል። መጽሐፍ ቅዱስ ዘይህር ከመንገድ ላይ ከእጅ ላይ ወስዶ ይቀዱብሃል። ይሄ ገጥሞን እናውቃለን፣ አሳልፈን እናውቃለን። በዛ አካባቢ ጉራጌ ስልጤ አካባቢ በነበረው አገልግሎት ከእጅ ላይ መጽሐፍ ቅዱስ ወስዶ ይቀዱብሃል። አንተ እንደ መጤ ዜጋ ኢትዮጵያዊ አይደለህም እስከ ማለት ድረስ ግራም ያጋቡ ነገሮች ያጋጥሙ ይመቷል። በደንብ አድርጎ ሊመቱ ይችላል። ፖሊስ ጣቢያ አድርጎ አስገብቶ ያስሩሃል። ለምን ታሰርኩ ብለህ ብትጠይቀው ፖሊሱ ምላሽ አይሰጥህም። ስለዚህ እንዲህ አይነት በጣም የሚያስጨንቁ ነገሮች ያጋጥመዋል። ነገር ግን ወንጌል በዛ ውስጥ የሚያብብ ነገር ስለሆነ እያበብክ ትሄዳለህ። አንዱ ቻሌንጅ ይሄ ነው። ለምሳሌ አሁን እኛ በወራቤ በሄድንበት በግልጽ የማነሳው ወራቤኛ ከገባን 1 ዓመት አልፎናል። እንዳልኩ ለመከራየት ተከልክለናል፣ ለመግዛትም የለንም። ክራይ ከፍለህ ከሰዎቹ ጋር ተደራድረህ ስትጨርስ ለማን ነው ሲባል እንኳን እሱ አገልጋይ ማሳረፊያ አተን ተሰቃይተን ነበር ተከራይተን ለማሳረፍ። ስለዚህ እንደዚህ አይነት ችግሮች በጣም ከፍተኛ የሆኑ የመንግስት ፖለቲካ ኢንተርፕሪቴሽን ይሄ የፖለቲካ ኢንተርቬንሽን የሚያስፈልጉ አሰራሮች አሉና አሁን እኛ ጌታ ረዱን ከአንድ የጌታን ከሚያውቁ ሰው ከመሰረ ክርስቶስ ሰው ነው መሬት አግኝተን ለመግዛት እየተደራደርን ያለ ነው። ስለዚህ ውጫዊው በተለይ ወንጌል ላይ አሁን ሰዎች ማወቅ አለባቸው። እኛ ኢየሱስ ጌታ ነው እያለን እንደምንዘለው ሐዋሳ ላይ እንደምታየው ጭፈራ አይደለም። ወንጌል እሱ አይደለም። ወንጌል አሁን እኛ የላክነው ሚሽነሪ ህይወቱ ላይ ፈርዶ ነው እያገለገለ ያለው። ህይወቱ ላይ ፈርዶ ነው። ሊሞት ይችላል። አዎ እኔ አውቃለሁ። ወራቤ ላይ ባል ተገሎ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መሬትም ህንጻም የሰራችው የአምልኮ ቦትም ነበራት። አፈራርሶባት አቃጥለው ምእመናኑ አበትነውባታል። ቃለ ህይወት ከአንድም 3 ጊዜ ተቃጥላለች። መሰረት ክርስቶስ በዛ ልክ ተቃጥላለች። ዛሬም ግን ወንጌል እየተሰራ ነው ያለው። ስለዚህ ማዕከላዊ ከተሞች ላይ ቁጭ ብለን እንደምናወራው አይደለም። ወንጌል ዋጋ ተከፍሎ ሰዎች ከሲኦል ወደ እግዚአብሔር መንግስት የምንነጥቅበት ስራ ነው። ስለዚህ ቻሌንጁ ግድ ነው። የምትሄደው መጽሐፍ ቅዱስም ስናገር የገሃነም ደጆች አይችሏትም አይደለም የሚለው። የገሃነም ደጆች ወደ አንቺ አይደለም የሚመጡት፣ መሄድ አለብን። የገሃነም ደጆች ጋር እየሄድክ ነው። የገሃነም ደጅ የምታፈርሰው የምትከፍተው እየሄድክ ነውና የሐዋሳ መካነ ኢየሱስ የሐዋሳ እናት ማህበር ምናምን እያደረጋችሁ ያለችው ስራ ይሄው ነው። እኛም ያደረግን ያለ ነው ይሄ ነው። ከገጠሙ ቻሌንጆች አሁን ይሄ ህይወት ተሞክሮ ሊሆኑ የሚችሉ የሚመስሉ ሊኖሩ ይችላሉ። ግን ብዙ ሰዎች ነቢያቶች፣ ሐዋርያቶች ተቃጥለው በዘይት ተቀቅሎ ያለሁበት ክርስትና ነው። እኛ ብዙ የምናወራው ነገር የለንም። ብንመታ ምንም፣ ብንነቀፍ ምንም፣ ከመንግስት የሥራ ኃላፊነት ሁሉ ልንከለከል እንችላለን በአገልግሎት ምክንያት። ምንም አልሆንም። እስከ ሞት ድረስ የተከፈለብን ህይወት ስለሆነ ያንን ህይወት ለመመለስ መንግስት ነፍሳት ወደ ጌታ ቤት እንዲመጡ እያደረግን ያልነው ስራ መቀጠል አለበት። በዚህ ልክ መሄድ አለበት ብዬ አስባለሁ። አንዱ ደርግ ጊዜ የነበረው ችግር ያው እኛ አንድ ጊዜ በጣም ትዝ የሚለኝ ኳየር ነበርኩና መዝሙር አጥንተን ሻይ ለመጠጣት ወጣን። ከዛ ስንመለስ የአዮማ ሊቀመንበር በር ላይ ቆሞ የአዮማ ስሷል እዛ ሂዱ ብሎ ወጣቶችን በሙሉ ወደዛ ይልካል፣ ቀበሌ ይልካል። እኛ ሻይ ጠጥተን ስንመለስ ከለከሉ። ከዚያ እኛ አጥንተናል፣ ጉባኤ የጠበቀን ነው፣ በጣም ተቸገርን። ከዛ በአጋጣሚ ቅድም ቄስ መርቆስ ያልኩ በዚህ ግብርና ኮሌጅ ጠቅላላ አገልግሎት ኃላፊ ነበረ። እሱ አጋጣሚ ሆኖ የአዮማ ሊቀመንበር ሆኖ እዚህ በር ላይ ቆሞ ወጣቶችን እዛ ሂዱ እያለ የሚከለክል ደግሞ እዛ በሱ ስር የሚሰራ ሰው ነበር እና እሱ ከኋላ ሲመጣ እዚህ ብር አንተ ምንድን ነው እዚህ የምሰራ አለው። ገዛ ስለ እሱ ሳይ እሱም ደነገጠና አትሄድም ከዚህ ሲባል ሄደ እሱ። ከዛ እኛ ገብተን ያው ዘመርን። በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን። ክርስትና
የነቢያትና የሐዋርያት ጽዋ ጠጦች